ሰላም ጤና ይስጥልኝ። እንዴት ናችሁ? እስራኤል ነኝ የሪል ስቴት ሽያጭ አማካሪ። ዛሬ ደግሞ እንደዚህ የሚያምር ኮምፓውንድ ውስጥ መጥቻለሁ። አዲስ አበባ ሲኤምሲ በ65 ሺህ ካሬ ሜትር ላይ የተገነባ የሚገኝ አፓርትመንት እና ቪላ ያለው ኮምፓውንድ ነው። በጣም ነው የሚያምረው። እስከ መጨረሻ ቪዲዮን ተከታተሉ። ከደንበኛ ላይ ሪል ስቴት የሚገኘው ከድርጅቱ ወደፊት ቤቶች ይኖራሉ። ፎሎ፣ ሰብስክራይብ በማድረግ መከታተል ትችላላችሁ። አሁን ላይ ግን ከደንበኞች የሚሸጡ ያሉትን አፓርትመንትና ቪላዎች በዝርዝር ማስቀምጥላችሁ ይሆናል። እስቲ ግቢውን ላስጎብኛችሁ። ቴንክ ዩ። የምትመለከቱት ግቢ በ65 ሺህ ካሬ ሜትር ላይ የተገነቡ ቪላዎችና አፓርትመንት እንዲሁም ፔንት ሃውስን የያዘ ኮምፓውንድ ነው። እንደምታዩት አሁን ላይ 49 ቪላዎችን ገንብተን ለደንበኞች አስረክበናል። አሁን ላይ ቪላ ከድርጅቱ የለም፣ ግን የሚወጡ ቪላዎች ስለሚኖሩ ሰብስክራይብ፣ ላይክ በማድረግ መከታተል ትችላላችሁ። አሁን ላይ የሚሸጥ አንድ ቪላ ከደንበኛ ላይ ይገኛል። ጂ+2 ነው፣ 360 ካሬ 200 ሺህ ብር አካባቢ ኦልሬዲ የተከራየ ቤት ነው። ስለዚህ እሱ ቤት መግዛት ትችላላችሁ፣ ከድርጅቱ ሳይሆን ከደንበኛ ላይ። እሱ ቤት 110 ሚሊዮን ብር ነው ዋጋው። እሱ ቤት አቬለብል አለ። ከዛ ውጪ ግን በቅርቡ የሚወጡ ቪላዎች ስለሚኖሩ እነሱን መከታተል ትችላላችሁ። ከዛ ውጪ አፓርትመንት ሪሴልም ከደንበኛ ላይ የሚሸጥም ከድርጅቱ የሚሸጥም አፓርትመንቶች ይኖራሉ ማለት ነው። ስለዚህ ግቢው በአጠቃላይ 65 ሺህ ካሬ ሜትር ነው። 9 ብሎክ አፓርትመንት ይኖረዋል። 2 ብሎክ አፓርትመንቶች እንደምታዩቸው አልቀው ኦልሬዲ ኪራይና ነዋሪዎች ገብተው እየኖሩበት ይገኛል። ስለዚህ እነኚህ ላይ ያለቁት ላይ ከደንበኞች ላይ መልሰው ከሚሸጡት ላይ መግዛት ትችላላችሁ። ከድርጅቱም ላይ ቤቶች ይኖራሉ። ስለዚህ በ0922598236 በመደወል ኢንፎርሜሽን መውሰድ ትችላላችሁ። ዲቴል የሆነ ኢንፎርሜሽን። አሁን ላይ እስቲ አፓርትመንቶቹ ውስጣቸው ምን ይመስላል የሚለውን ነገር ላሳያችሁ። ይሄን የምትመለከቱት ሎቢው ነው የሚሆነው። 2 ሊፍት 2 ደረጃ ይኖረዋል። እንደምታዩት ሲሊንጉ ፍሎር ቱ ፍሎር ያለው ሄድ 3 ሜትር ከ52 ነው። ሙሉ ፊኒሺንጉን እኛ ነው የሰራ ነው። ከድርጅቱ ከሆነ ኪችን ካቢኔትና ቁም ሳጥን ነው ማንሰራው እንጂ ኤቭሪቲንግ ድርጅቱ ሰርቶ ነው የሚያስረክበው። ስለዚህ ይህን ይመስላል ሎቢው። ቀጣይ ደግሞ የቤቶቹን እያንዳንዱ ውስጡን ባለ አንዱን፣ ባለ 2፣ ባለ 3ቱን እንዲሁም ፔንት ሃውሱን አሁን ላይ ያላቸውን ዋጋ ቢከራዩ ምን ያክል እንደሚከራዩ ወይ ደግሞ ቢሸጡ መሸጫ ዋጋቸውን ጨምሮ ሁሉን ነገር በዝርዝር ማስቀምጥላችሁ ይሆናል። ተከታተሉኝ። ግቢው በዚህ አጋጣሚ ግቢው 4500 ካሬ ላይ ኢንዶር የሆነ መዋኛ ገንዳ፣ ጂምናዚየም፣ ዴይኬር፣ ስፓን የመሳሰሉትን የሚይዝ ሪክሬሽን ሴንተር ወይም ደግሞ ኮመን ፋሲሊቲዎች ይኖሩታል። ስለዚህ ጌትድ የሆነ ራሱን የቻለ በጣም ቆንጆ ለመኖሪያ ለኢንቨስትመንት የሚሆን ቆንጆ ግቢ ነው። አንደርግራውንድ አፓርትመንቶቹ ምንም አይነት የመኪና እንቅስቃሴ የላቸውም። መኪና እንደመጣ ወደ ቤዝመንት ነው የሚገባው። ግራውንድ ላይ እንደምታዩት ሁለቱ ወክዌ ለእግረኞች ወክዌ ነው የሚሰራው። ምንም አይነት የመኪና እንቅስቃሴ ውጭ የሆነ ኮምፓውንድ ነው። መኪኖች እንዳለ ከመጡ ወደ ቤዝመንት ፓርኪንግ ውስጥ ነው አፓርትመንቶቹ ጋር የሚገቡት ማለት ነው። ከባለ አንድ መኝታ ቤት እንጀምራለን። ባለ አንድ መኝታ ቤት 81 እና 82 ካሬ ሜትር ነው። ኔት ደግሞ 68 እና 69 ካሬ ነው። 13 ካሬ ቤዝመንት ላይ ፓርኪንግ አብሮ ኢንክሉድ ሆኖ 81 እና 82 ካሬ ሜትር የሆነው እንደምታዩት ነው። ቤቱ በጥሩ ፊኒሺንግ ነው ሰርተን ያስረከብናቸው። ስለዚህ ይሄ ቤት ከደንበኛ ላይም ከድርጅቱም ይገኛል። ከ11 እስከ 12 ሚሊዮን ባለው ውስጥ ነው። ስለዚህ ያለቁ ቤቶችም አሉ ከደንበኞች ላይ ሪሴል የሚሸጡ ካርታ ይወጣላቸው፣ ዲጂታል ካርታ ይወጣላቸው። ከድርጅቱ ደግሞ ቀስ ያላችሁ 50% ክፍላችሁ ቀሪውን ደግሞ ቤቱን እስክትረከቡ በአንድ ዓመት ጊዜ ውስጥ የምትከፍሏቸው ባለ አንድ መኝታ ቤቶች ይኖራሉ ማለት ነው። ስለዚህ ይሄ የባለ አንድ መኝታ ቤት ቪዲዮ ነው። ይሄ ደግሞ ባለ 2 መኝታ ቤት ከ115 እስከ 127 ካሬ ድረስ ነው። ባለ 2 መኝታ ቤት ተጨማሪ አንድ የሰራተኛ ክፍል አለው።
ኪችን ውስጥ ስቶር አለው እንደምታዩት። ከኪችን ውስጥ ስቶር አለው። የአንድ የሰራተኛ ክፍል አለው። ስለዚህ ይሄ ደግሞ ከ115 እስከ 127 ካሬ ሜትር ድረስ ነው። እዚህ ላይም 13 ካሬ ሜትር ፓርኪንግ ተጨምሮበታል። ስለዚህ ኔት ከ113 ካሬ አካባቢ ይኖራል። ለምሳሌ 126 ከሆነ 113 ካሬ አካባቢ ኔት ይሆናል ማለት ነው። ስለዚህ እነኚህ ደግሞ ዋጋቸው ከ16.5 አካባቢ እስከ 17.5 ሚሊዮን ይገኛል። እነኚህም ያለቁ ከደንበኛ ላይ የሚሸጡ ቤቶች አሉ። ከድርጅቱም ደግሞ በኢንስቶልመንት የምከፍሏቸው ቀሪ 50% ከፍላችሁ ቀሪውን 50% ደግሞ በአንድ ዓመት ጊዜ የሚከፍላቸው ይኖራሉ። አሁን ደግሞ ቪዲዮ እያሳየ ያለው ባለ 3 መኝታ ቤት ነው። ከ172 እስከ 179 ካሬ ሜትር ይገኛል። እነኚህ ዋጋቸው ወደ 24 እስከ 25 ሚሊዮን ብር አካባቢ ነው። ከደንበኛም ከድርጅቱም ኦልሞስት ተቀራራቢ ዋጋ ነው ያላቸው። ስለዚህ ባለ 3 መኝታ ቤቱ ወደ 25 ሚሊዮን ብር አካባቢ ነው። እንደምታዩት ባለ 3 መኝታ ቤት ሆኖ ተጨማሪ አንድ የሰራተኛ ክፍል አለው። ኪችን ውስጥ ስቶር አለው። በጣም ውድለት ደግሞ 19 ካሬ የሚሆን የራሱ በረንዳ አለው። ስለዚህ የቪላ አይነት ስሜት ነው ያለው። በደንብ ይሄን ባለ 3 መኝታ ቤት በእቃ ገብቶበት አንድ ቪዲዮ በኋላ ላይ በደንብ አሳያቸዋለሁ። ረጋ ያለ ቪዲዮ በደንብ የምትከታተሉበት ቪዲዮ ይኖራል ማለት ነው። የባለ 3ቱ በረንዳ ይሄን የሚሆነው ወደ 19 ካሬ አካባቢ የቪላ አይነት ስሜት ነው ያለው። እንደ አፓርትመንት የመታፈን አይነት ስሜት የለውም። በጣም ሰፊ በረንዳ፣ እዚህ ጋር ቡና ማፍላት ትችላላችሁ፣ ባርቢኪው ማድረግ ትችላላችሁ። በጣም ዘመናዊ ቤት ነው። ደውሉልን። አፓርትመንቱ የውጭ ገጽታው ይሄን ይመስላል። ጂፕላስ ፍሎራቸው ረጃጅም አይደለም። ጂፕላስ 7 ነው። እስከ 5ኛ ፎቅ ኖርማል አፓርትመንት 6 እና 7 ፔንት ሃውስ ነው የሚሆኑት። ስለዚህ ፔንት ሃውስ ይሆናል ማለት ነው። 6ኛ እና 7ኛ ፍሎር ባለ 3 መኝታ ቤት እቃ ያለው ሳምፕል ሃውስ ላሳያችሁ በደንብ ረጋ ባለ ቪዲዮ። ይሄ ባለ 3 መኝታ ቤት ይሄ ቤት 177 ካሬ ነው። ስለዚህ 13 ካሬ ፓርኪንግ አለው። ኔት 164 ካሬ ነው የሚሆነው ማለት ነው። ስለዚህ ይሄኛው ሊቪንግ እና ዳይኒንግ ይሆናል። እንደምታዩት ሰፊ ቤት ነው። ቁመቱ ደግሞ በጣም ደስ ይላል። 3 ሜትር ከ52 ነው። ወደ ላይ ሃይ ሲሊንግ ነው። የሳሎኑ ደግሞ የራሱ በረንዳ እንዳልኳችሁ የራሱ በረንዳ አለው። ስለዚህ ይሄ በረንዳ 19 ካሬ አካባቢ ራሱ በረንዳ ይኖረዋል ማለት ነው። በዚህ ጋር በልጆች መኝታ ቤት ይገናኛል በረንዳው። እንደምታዩት ነው። በጣም ሰፋ ያለ በረንዳ ነው የሚኖረው። እዚህ ጋር ደግሞ የላውንደሪ ስፔስ አለች። በስተግራ በኩል ያለችዋ ላውንደሪ ስፔሳችሁ ናት። ኔክስት የምናገኘው ኪችን እና ስቶር ነው። ያቺ በሯ የተቆለፈባት ስቶር ናት። እዚህ ጋር ደግሞ ኪችን አለ። ለቬንቲሌሽንም 4x5 የሆነ ኦፕኒንግ ደክት ስላለው በደንብ ቬንቲሌት ያደርጋል። ስለዚህ ቤቶቹ ደግሞ ለየት የሚያደርጋቸው ነገር ኮሪደር አላቸው። አንዳንዶቹ ሞዲፊኬሽን ተሰርቶላቸው ደግሞ ኮሪደሩ የተነሳ ኦፕን ኪችን ማድረግ ይቻላል። ይሄኛው የሰራተኛ ክፍል ነው። የሰራተኛው የራሷ መስኮት ያለው የሰራተኛ ክፍል አላት። ይሄኛው ደግሞ ኮመን መታጠቢያ ቤት ነው። እሱም ስቲል ቬንቲሌሽን ያገኛል። እዛ ጋር መስኮት አለው። አሁን ደግሞ የምንገባው ማስተር ቤድሩሙ ነው። ማስተር ቤድሩሙ ይህን ይመስላል። የራሱ ባዝሩም የራሱ ወኪንግ ክሎዜት አይነት ሩም አለው። በጎን ሳይድ ቦይለሩ ከውስጥ ነው ያለው። ስለዚህ ይሄ ሁሉ ፊኒሽንግ ድርጅቱን ሰርቶ ነው የሚያስረክበው። ከድርጅቱ ከሆነ ኪችን ካቢኔት እና ቁምሳጥን ብቻ ነው የማይኖረው። ከዛ ውጪ ግን እያንዳንዱን ባዝሩም እቃዎች መሬቱን ፐርኬ ነው ኤምዲኤፍ ፐርኬ ነው የምናደርገው። የሊቪንጉን ደግሞ ፖርሰሊን ነው የምንጠቀመው። ስለዚህ ኳሊቲ ላይ በፍጹም ኮምፕሮማይዝ የለም። በሚገባ ነው ሰርተ የምናስረክበው። እዛ ጋር የቁምሳጥኑ የመልበሻ ክፍሉ አለ። ይህ የልጆች ሁለተኛው መኝታ ቤት ነው። እንደምታዩት ቁምሳጥኑም ይዟል። ይሄኛው የልጆች ሁለተኛው መኝታ ቤት ነው። ስለዚህ ሶስተኛው መኝታ ቤት ደግሞ በዛ ጋር ቅድም በሳሎኑ ጋር በረንዳ ያየንለት ይህን ይመስላል ማለት ነው።
አሁን ደግሞ ማሳያችሁ በቀጣይ ማሳያችሁ ደግሞ ፔንት ሃውስ ነው። እነኚህ G+1 የሆኑ ፔንት ሃውሶች ናቸው። ቅድም እንደነገርኳችሁ ከግራውንድ እስከ 5ኛ ፎቅ ኖርማል ባለ 1 ባለ 2 እና ባለ 3 መኝታ ቤት ሆኖ 6 እና 7 እንደ ቪላ አይነት ቤቶች 6ኛ ላይ ሳሎናችሁ 7ኛ ላይ ደግሞ መኝታ ቤታችሁ የሆነ ፔንት ሃውስ ዱፕሌክስ ነው። እነኚህም ለሽያጭ አሉ። እነኚህ የምታዩቸው ፔንት ሃውሶች በጣም ከ360 ካሬ እስከ 463 ካሬ ነው። በጣም ሰፊ ናቸው። በደንብ ቤተሰብ ላለው ሰው እና ትልቅ ነገር ላይ የሚፈልግ ሰው ቆንጆ አማራጭ የሚሆኑ ናቸው። 2 ኪችን ነው የሚኖረው። ይህ ፊት ለፊት የምታዩት ሞደርን ኪችኑ ነው። ከውስጥ ደግሞ የራሱ ትራዲሽናል ኪችን ይኖረዋል። 3 መኝታ ቤቶች ናቸው፣ ግን አንድ የሰራተኛ የራሷ መታጠቢያ ያለው የእንግዳ ደግሞ የራሱ መታጠቢያ ያለው አንድ ይገኛል ማለት ነው። ስለዚህ በረንዳው እንደምታዩት በጣም ትልቅ በረንዳ ይኖረዋል። ቆንጆ እይታ ያላቸው ሰፋፊ በረንዳዎች ይኖሩታል ማለት ነው። ወደ ላይ ደግሞ ስንወጣ መኝታ ቤቶቹን 3ቱን መኝታ ቤቶች እናገኛለን። ስለዚህ ወደ ላይ ያሉት መኝታ ቤቱ እንደዚህ በደረጃ ነው የሚወጣው ማለት ነው። እነኚህ ፔንት ሃውሶች 48 49 ሚሊዮን ብር አካባቢ ነው ጥሪያቸው። በደንብ ድርድር ይኖራቸዋል። ደውሉልን፣ ሳይት እናሳያቸዋለን። ከዛ ውጭ ደግሞ እናደራደራቸዋለን። ዋጋው ይሄኛው ጥሪ ያለው ዋጋ ነው። 48 49 ሚሊዮን ብር አካባቢ ነው የሚባሉት 360 ካሬው ማለት ነው። ስለዚህ ይሄኛው ግን ቆንጆ የሆነ ድርድር ይኖረዋል። ቀርባችሁ መነጋገር ትችላላችሁ። አብራችሁን ስለነበራችሁ በጣም እናመሰግናለን። ሰብስክራይብ፣ ላይክ በማድረግ ቤተሰብ ሆኑ። እናመሰግናለን። በ0922598236 በመደወል ደግሞ ሙሉ ኢንፎርሜሽን ሙሉ ቪዲዮዎች ማግኘት ትችላላችሁ። እስራኤል ነበርኩ። አመሰግናለሁ።